ሰላም ናችሁ? ሰላም ብራዘር፣ ባለፈው መታወቂያን አገኘ እዛ ሆቴል እንተዋወቃለን። እዛ የሆቴል እንትን ውዴ ታውቂዋለሽ? አረ ከሆነች ልጅ ጋር መተህ እንደውም የምን መታወቁ ምን ሆቴል አልጋ ይዛችሁ እኔ እሷ ጋር እሷ አይደለችም። አረ ተመሳስሎብህ ነው ብራዘር። ኖ ራስህ አንተ የምር አረ እባካችሁ ለፕራንካችሁ ገደብ ይኑረው። በሰላም እያወሩ የነበሩ ጥንዶችን እንዲማበጣበጥና ጥርጣሬ በመካከላቸው እንዲፈጠር ማድረግ ምን የሚሉት ጨዋታ ነው? ክፉ መናፍስት ፕራንክንና የሰው ልጆችን በመጠቀም ብዙ ያልተገቡ ነገሮችን እያስፈጸሙ ይገኛሉ በዘመናችን። እባካችሁ ስለምትሰሩት ነገር ሰው ይጎዳል ወይንስ አይጎዳም ብላችሁ አመዛዝናችሁ የምታደርጉትን ነገር በቅንነትና በመልካምነት አድርጉ። የት ነው ብላችሁ አሰባችሁ? ሆቴል ነው ካላችሁኝ ተሳስታችኋል። ይህ አሁን በቪዲዮ የተመለከታችሁት ከጭፈራ ያልተናነሰ ትርኢት የሚፈጸምበት ቦታ ቸርች ነው። ይህም በሐሰተኛ ነቢያቱ ለትርፍ የተቋቋመ ቤተክርስቲያን የሥጋን ፍቃድ የምንፈጽምባት ሳትሆን እንደ መንፈስ ፍቃድ የምንንቀሳቀስባት ቅድስት ስፍራ ነች። እናንተ በስሙ ለምትነግዱ ግን ይህ መልእክት ይድረስልኝ። ይህንን ቪዲዮ ስመለከት ማዘር ነው ቀጥታ ትዝ ያሉኝ። መቀነታቸውን ፈተው ከሰው ተበድረው በደከማ አቅማቸው በሶ አዘጋጅተው ለልጆቻቸው ይጠጡልኝ ያበረታቸዋል ቢሉም እና ጅሬ ደግሞ በተቃራኒው ውሃ እየተገለባበጡ በሶን ይራጩበታል። ውሃውን ተውት፣ አባየኛ ጣናየኛ እንዳያልቅ ፈርተኖ ትሉኝ ይሆናል። የበሶስ ነገር እውነት ይህንን እናስታይ ምን የሚሰማት ይመስላችኋል? መልሱን ለናንተው ተውኩት። ባለፈው እንዴት ሊሰርቁኝ እንደነበር ልንገራችሁ። የሆነ ጊዜ ላይ ሱቄ መጡና ለስራ ጉዳይ ብለው ስልኬን ተቀብለውኝ ሄዱ። ከትንሽ ቀናት በኋላ አንዱ ደወለልኝና 16 ጥቅል የኤሌክትሪክ ገመድ ፈልጋለሁ እና ምን ያህል ይመጣል አለኝ። ወደ 78 ሺህ አካባቢ ይመጣል አልኩት። ኦኬ አካውንት ላይ አስገባልሃለሁ ከዛ አካውንት ልክልኛለህ አለኝ። እሺ ችግር የለውም ማለት። ከትንሽ ሰዓታት በኋላ ደወለልኝና ገንዘቡን አስገብቼልሃለሁ ያስገባሁበትንም ሪሲት ፎቶ አንስቼ ልኬልሃለሁ አለኝ። ገብቼ ቴሌግራም ላይ ያየሁት ያስገባበት ሪሲቱ እስከነ ስሜ ባንክ አካውንቴ ሁሉም ነገር የተሟላበት ልኮልኛል። ኦኬ አስገብቷል ብዬ እቃውን አዘጋጅቼ ልልክለት ስል የሆነ ነገር ትዝ አለኝ። እስከዛሬ ገንዘብ ሲገባ አካውንቴ ላይ ሜሴጅ ደርሰኝ ነበር እና በዛን ሰዓት አልደረሰኝም። ስለዚህ ሞባይል ባንኪንግ ላይ ገብቼ ቼክ ሳደርገው ገንዘቡ አልገባም። በዛን ሰዓት ላይ ደወልኩለትና ያስገባህበት ባንክ ላይ ምናልባት ኦተራይዝ ስላልተደረገ ገንዘቡ እኔ ጋር አልደረሰምና ሄደህ ቼክ አድርጋቸዋል። ኦኬ ቼክ አደርጋቸዋለሁ፣ ነገር ግን እኔ በጣም እየቸኮልኩ ስለሆነ እቃውን ብትልክልኝ ደስ ይለኛል አለኝ። አይ እቃውማ መጀመሪያ ገንዘቡ ሳይገባ አይወጣም ማለት ትንሽ ተጠራጥሬ ማለት ነው። ኦኬ በቃ ሄጄ ላናግራቸውና ከዛ እደውልልሃለሁ አለኝ። 1 2 ሰዓት 3 ሰዓት 4 ሰዓት ቆየና ምን ሆኖ ነው ብዬ ስደውልለት ስልኩን አያነሳም። ያኔ የላከልኝ ሪሲት ፌክ እንደነበር ገባኝ እና ስጠይቅ ለካ በኮምፒውተር በቀላሉ የሚስተካከል ነገር ነው አሉ። እና ይሄ የነበረበት ባንክ ላይ ሄጄ ሳመለክት የባንኩን ስም መጥራት አልፈልግም። ባንኮቹ ምንም እኛ የምናደርገው ነገር የለም ማለት በራሳቸው ስም እንደዚህ አይነት ፌክ እየተሰራ ማለት ነው። እና ይሄንን ቪዲዮ የሰራሁት በእንደዚህ አይነት መንገድ ስለሚያጭበረብሩ ማንም ደግሞ የእናንተ ሴፍቲ ስለማይጠብቅላችሁ በራሳችሁ መንገድ ራሳችሁ እንድትከላከሉ ነግራችሁ። ይሄ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። እንግዲህ የከተማችን ሌቦች በጣም ተራቀዋል። ፖሊሲና ስትራቴጂም እየነደፉ ይህንን ምስኪን ህዝብ በየዕለቱ ያስለቅሱታል።
ስለሆነም ወንድማችን ያስተላለፈው መልእክት እጅግ በጣም ወሳኝ መረጃ ነው ብዬ ስላመንኩ ነው ይህንን ያቀረብኩላችሁ። ስለሆነም በመታደርጓት የትኛውም እንቅስቃሴ እግዚአብሔርን ከፊት አስቀድማችሁ እናንተም ነገሮችን በብልሃትና በጥልቀት መርምራችሁ ይሁን። ያለበለዚያ ግን ለነዚህ ስግብግብ ራስ ወዳድ ሌቦች ትጋለጣላችሁ። ስለሆነም ሁሌም ጥንቃቄ ያስፈልጋል ወገን። ስለዚህ አሁን ኦልሬዲ ከዛች ከኳሄሯ ልጅ ጋር ልትጋባ ጨርሰሃል። ቸርች ተሳወቅ ገና ነው። ከዚህ ልጅ ጋር ያለህን ነገር እሺ። ሐሰተኛዋ ነብይት አስናቀች ባንጫ የሚዋደዱ ባለትዳሮችን ራእይ ታይቶኛል፣ አይሆንሽም፣ እሱ ያንቺ ሳይሆን የሌላ ነው በማለት ልጅ ያፈሩ ቤተሰብንም ጭምር እንዳፋታች በቀድሞ ቪዲዮ ላይ በማስረጃ አስቀምጬላችሁ እንደነበር ይታወሳል። ይህ ድርጊት ዛሬም ቀጥሎ ይገኛል። ህዝቡም አሜን ይላል። ምንም ለውጥ የለም። ምንም ጥያቄ የሚያነሳም የለም። ሁሉም በአንድ ነገሮችን ሳይመረምር አሜን ይላል። ለዚች ሐሰተኛ ነብይት ሌላ መልእክት የለኝም። ፈጣሪ አምላክ የሚጸጸት ልቦና ይስጣትና ትመለስ። በጣም የሚገርም ነው። ሐሰተኛ ነቢያት በየአቅጣጫው እየተነሱ ብዙዎችን ማሰነካከል ተቀዳሚ ስራቸው ካደረጉት ሰንበትበት ብሏል። የምትመለከቷት ሐሰተኛ ነቢይት እንግዲህ መድረክ ለምኔ ሰልችቶኛል በማለት አናጺዎች ሚስማር ለመምታት የሚጠቀሙበትን እንጨት አስመጥታ ከታች ደግሞ እንዳትወድቅ እንጨቱን የሚሰው አስመድባ በዚህ መልኩ አገልግሎት እያደረሰች ነው ለምስኪኑ ምዕመን። ጭፈራ አይሉት ዝማሬ የሚደንቅ ነው። ህዝቤ ዕውቀት ከማጣት የተነሳ ጠፍቷል ማለት አሁን ነው። ስሙን እንዳልጠራ አንደበትም የለ ፊቱንም እንዳለ ስራ ያሳፈረ ታውቆኛል ጥፋቴ ብዙ እንደበደልኩ ትእዛዙን እንደሻር ሕጉን እንደጣስኩ ድንግል ሆይ ስላንቺ ነውና መሐሪ አማልጅ ከአንድ ልጅሽ ከፈጣሪ። ለወንድማችን ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። እንግዲህ ከቀድሞ ቪዲዮና አሁን ወንድማችን ካቀረበልን ዝማሬ ቪዲዮዎች አነጻጽራችሁ የትኛው እናንተን ወደ ራሳችሁ እንድትመለከቱ ያደርጋችኋል የሚለውን ነገር ፍርድ እንድታስቀምጡበት ነው ይህንን ያስቀመጥኩላችሁ። እንግዲህ ያስተማረን የገሰጸን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ይክበር ይመስገን። ከቪዲዮ ጥሩ መረጃዎች ጥሩ ትምህርቶች እንዳገኛችሁበት ባለሙሉ ተስፋ ነኝ። እግዚአብሔር አምላክ ሀገራችን ኢትዮጵያ እንዲሁም ሕዝቦቿን አብዝቶ ይባርክ ይቀድስ። ባላችሁበት ቦታ ሁሉ ቸር ሰንብቱልኝ።